ፕሮግራማችን እንዲህ ያለ ቀጥሏል። ዮናስ አብርሃምን እጅግ አድርገን እናመሰግናለን ስላስደመጠን ምናባዊ የሙዚቃና የአፍቃሪ ታሪክ። ታሬ ቅድም ደግሞ ወደ መጨረሻው ፕሮግራማችን እንለፍ። ቅድም ያነሳው ማይክሮቺፕስ ምንድነው፣ እንዴት ተፈጠረ፣ ምን ይመስላል ነገሩ የሚለውን አጠር አድርገህ ግን ዲቴይሉን ደግሞ በሚቀጥለው ሳምንት ማክሰኞ ከ3 ቀን በኋላ በደንብ ታወራበታለን። ግን ማይክሮቺፕስ ራሱ ምንድነው የሚጠቅመው፣ ምንድነው ያለው አፈጣጠሩ፣ ምንድነው ይሄ የሚቀበረው ነገር ራሱ ምን መረጃዎችን ያካትታል የሚለውን እስኪ በተለይ ደግሞ እንደ ብዙዎቻችን ጥቅምም ጉዳቱንም ምንድነው የሚለውን ነገር ለማወቅ እንቸገራለን። ነገር ግን ሰራ ነው የሚሉት እነሱ ለምንድነው በተለይ ደግሞ እንደ ምክንያት የሚነሳው ከ8 ዓመት በፊት ባጋጠመው አደጋ ምክንያት ትከሻው ላይ ፓራላይዝ የሆነ ሰው በተለያየ ማህበራዊ ሚዲያዎች ላይ ቪዲዮ ተለቋል። ኖላንድ ይባላል። ካምሮ በሚተላለፍ ትዕዛዝ እየተመራ ወደ ኮምፒውተር ማለት ነው ቼዝ ሲጫወት ይታያል። ይሄ ደግሞ ምንድነው አካል ጉዳት የገጠማቸው አእምሯቸው መታዘዝ ለማይችል ሰዎች ከኮምፒውተር ጋር ይገናኝና በተለይ በራዲዮ ሞገድ በኩል የነሱ የሚፈልጉት ነገር ለምሳሌ የሚያስቡትን ነገር ለማከናወን ይመቻልና የቼዝ ጨዋታዎችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ይህም ደግሞ ከአእምሮ የሚተላለፈው መልእክት ሰዎች በተፈጥሮ ጤነኛ ሲሆኑ ራስው ካምሯቸው በሚተላለፍ መልእክት ነው ስንነሳም ስንሄድ ስንራመድ አጠቃላይ ሰውነታችን የሚታዘዘው ማለት ነው። ይሄ ግን በቴክኖሎጂ አማካኝነት በኒውራል ቴክኖሎጂ ይባላል። ይሄም የኤሎን መስክ ተቋም ነውና ኒውራል ሊንክ በሰው ልጅ ጭንቅላት ውስጥ ቺፕ ተቀብሮ ያ ቺፕ ምንድነው መልእክቱን ያነባል፣ ካምሮ የሚመጣውን መልእክት። ከዛ በኋላ ቼዝ መጫወት ነው የሚፈልገው ይሄ ሰው። ቼዝ የሚጫወተው በኒውራል ሊንኩ አማካኝነት በሚመጣው መልእክት ኮምፒውተር ጋር የተገናኘ ማለት ነው። አእምሮ ያን እንደፈለገ ማንቀሳቀስ ይችላል። እና ይሄኛው ቴክኖሎጂ ነው አሁን ላይ በስፋት በነጮቹ ዘንድ እየተነገረ ያለው። ማይክሮቺፕ ምንድነው ስንል እንግዲህ በአለማችን ላይ እስካሁን ወደ 200,000 ሰዎች በሰውነታቸው ውስጥ ማይክሮቺፕ ተቀብሯል። በእርግጥ የቺፕ አይነቶች 2 ናቸው። የመጀመሪያው አይነት በእንግሊዘኛው ራዲዮ ፍሪኩዌንሲ አይደንቲፊኬሽን ቺፕ ይባላል፣ ወይም RFID ነው የሚባለው። ሁለተኛው ደግሞ በእንግሊዘኛው ኒር ፊልድ ኮሚኒኬሽን ቺፕስ ወይም NFC ይባላል። አንደኛው ገመድ አልባና በሬዲዮ ሞገድ መልእክት የሚያስተላልፍ ቺፕ ነው። መጠኑ የሩዝ ፍሬ ያህል ሩዝ ምታልናት ወይም ምስር ምታልናት። ሌላኛው ደግሞ መለያ ቁጥር ይሰጣል። ደግሞ እንግዲህ ይህ ቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት፣ ሆርሞኖችን በተለያየ መንገድ በሬዲዮ ሞገድ ያስተላልፋል። አሁን ብዙዎች የሚሉት ምንድነው ሰው ልጅ ለመቆጣጠር ለምሳሌ በዛች ማይክሮቺፕ አማካኝነት ሰው የሚበላውን የሚጠጣውን እንቅስቃሴውን በአጠቃላይ መቆጣጠር ይቻላል። እንግዲህ መጽሐፍ ቅዱስም ይህን ነገር እንደሚመጣ አስቀድሞ ይጽፋል የሚሉ በመንፈሳዊ እይታ የጻፉ ሰዎች አሉ። ለምሳሌ ፕሮፌሰር ፍቅሬ ቶሎሳ እንዲህ ብለው ነበረ። ኮምፒውተር ቺፕስ ምንድነው በሚለው ጽሁፋቸው ላይ አንቺ የምትባል ቅንጣት የምታህል የቀኝ እጅ ወይም ግንባር የምትቀበር መርፌ ነች። እያንዳንዱ ግለሰብ መረጃዎችን አጭቃ ትይዛለች። እሷን የሚወስድ ሰው በባንክ ያለ የገንዘብ ልክ፣ የሕክምና ሰነዱ፣ የሰውየው የባህሪ ድክመት፣ ጥንካሬ፣ የሃይማኖትና የመንፈሳዊ መጠን ሳይቀር በውስጧ ትይዛለች። በአጭሩ የሰውየውን ማንነት የምታንጸባርቅ ሚጥጥዬ ማህደር ናት። ህዝብ አዳም እሷን ሰውነት ውስጥ እንዲቀብር የሚደፋፈረው በረቀቀ ስልት ነው። ለህዝቡ እሷ ብዙ ጥቅም እንዳላት ይነገረዋል፣ ይለፈፋል። ዘመናዊነት የሰው ልጅ ስልጣኔ የደረሰበት ጥግ ምልክት ናት ተብሎ ይሰበካል። ገንዘብና ክሬዲት ካርድ የቅንጣት ያህል ነገር እዛች በመታል ነገር ውስጥ ትተካለች። እነዚህ ክሬዲት ካርድ ገንዘቦቿ ማለት ፕራይቬሲ የሚባል ነገር የለም ነው። እንደውም መጨረሻ ላይ በዚህ ሲስተም ውስጥ ሰዎች ከገቡ በኋላ ለምሳሌ ያለ ኮኔክሽን እንቅስቃሴ ላይሆን ይችላል። ኢንተርኔት ቢቋረጥስ የሚል ምናልባት በደንብ በቀጣዩ ሳምንት እናንሳዋለን። ቢቋረጥስ የሰዎች ህይወት ምን ሊሆን ነው? ምክንያቱም በኒውራል ሊንክ አማካኝነት ነው ግብይታችን፣ እንቅስቃሴያችን፣ ሁሉ ነገራችን የሚሆነው የህክምና ክትትላችን ብዙ ነገርና እንደውም የሰው ልጅ ከተፈጥሮ ጋር እንደውም የሚቃረን ነገር አለው ማለት ሰው በራሱ እኮ አሁን ሰው በራሱ ባለበት ሁኔታ የፈጠራቸው ነገሮች፣ የሰራቸው ነገሮች፣ የደረሰባቸው ምርምርና እውቀቶች እኮ የአይኪውን 1% ተጠቅሞ ነው። ሰው በተፈጥሮ ከዚህ በላይ ቢሰራ ቢመራመርና ከተፈጥሮ ጋር ታርቆ ቢኖር አይሻልም? በጣም እሳቸው ምን ያሉ መሰለሽ፣ ባንክ ውስጥ የተቀመጠ የግለሰቦች ገንዘብ እንዳይወጣ ይታገድና ባንኮች ሁሉ ተዘግተው ይታሸጋሉ። እሷን ውስጡ ያስቀበረ ሰው ገንዘብ ሳይዝ ወደ ሱቅ በመሄድ በመዳሰሻ ግንባሩና እጁን ተዳሶ ምግብና እቃ ሊገዛ ይችላል ይላሉ። በነገራችን ላይ አንዳንድ አሜሪካ ግዛቶች ላይ ይሄ ተከልክሏል። ያለ ቺፕሷ ተቋማት አይቀጥሩም፣
ግብይት አይፈጸምም። አሁን ልክ ፋይዳ መታወቂያ ማንዳቶሪ እንደሆነው ማለት ነው። አብዛኞቹ ቻይና አሁን ወደ ጃፓን ውስጥ በስፋት ይህንን ነገር ተመራጭ አድርገው የሚጠቀሙበታልና ስጋቶችም አሉ። መጨረሻ ላይ ምን ሊፈጠር ይችላል የሚለው ስጋት ደግሞ ከምንም በላይ ሰፊ ስጋት ፈጥሯል። ምክንያቱም ኢንተርኔት ከተቋረጠ የሰው ልጅ ሀክ ሊደረግ የሚችልበት መንገድ አለ እኮ። እኛውን ነገር ሰዎች በሆነ መንገድ ሰው ውስጥ ያለውን ነገር መቆጣጠር ከቻሉ ያ ሰው ምንም ላይሆን ነው ማለት ነው። በቃ ላይ ቀረ ገንዘቡንም ብዙዎች እንደው የሰው ልጅ ለመቆጣጠር ለምሳሌ ኮቪድ ክትባት ጊዜ ይደረግ ነበር እንደ ስጋት ተብሎ የሚነሳው መረጃው ላይም ክትባት ሲደረግ ቺፕሷን ነው የሚቀብሩት ተብሎ ብዙዎች ስጋት ተፈጥሮባቸው ነበርና ያቺ ቺፕስ ደግሞ ምንድነው የሰው ልጅ ለመቆጣጠር ካለ ፍላጎት ነው። ምክንያቱም ይሄ ነገር የሆነ ሲስተም ውስጥ ገባ። ቆይ ማን ነው ተቆጣጣሪው አካል ነው? አሁን የኤሎን መስክ ድርጅት አለ ኒውራል ሊንክ የሚቀብር። ይሄ ደግሞ በፈቃደኝነት ሰዎች ሲገበያዩ ገንዘብ ይቀርና ከገንዘብ ወደዚች ወደ ቺፕሷ በሷ በኩል በሚደረግ ኮኔክሽን ነው የሰዎች እንቅስቃሴ እንዳለ የሚሆነው። በመጽሐፍ ቅዱስም እኮ ብዙ የሚባልለት ነገር አለ። አስቀድሞ የተጻፈ ነገር አለ። ለምሳሌ ስለዚህው ራእይ ዮሐንስ ምዕራፍ 13 ቁጥር 16 ታናናሾች ታላላቆችም ባለጠጎች ድሆች ጌታና ባሪያ በቀኝ እጃቸው ወይም በግንባራቸው ምልክቱን እንዲቀበሉ ይደረጋል። እናም በዛ ላይም የስሙ ምልክት አለ። የሰው ልጅ ሊገዛ ወይም ሊሸጥ እንዳይችል ይደረጋል። በዚህም ጥበብ አለ የሚል ነገር ተጽፏል ይባላልና እዚህ ላይ ካለው ነገር ጋር በተለይ እዚህ ሳይንሱ ካስቀመጠው ነገር ጋር ስታዩ ሰዎች በዚህ ይገዛሉ፣ ይሸምታሉ። ብዙ ነገር ያቺ ትንሿ ነገር የሰው ልጅ ብዙ የህይወት ስርዓቱን የምትመራናት የምትሆነው ማለት ነውና ከዚህ አንፃር አንዳንድ በመንፈሳዊ የህይወት ስርዓቱን የምትመራናት ለማለት እንኳን ማለት ይሄ ሰዎች እንዲመሩት ያደርጋል የሚል ነው። ትንሽ ከባድ ነው፣ ያስደነግጣል፣ ያስጨንቃል አይደል? እንደኔ በጣም ብዙ ቴክኖሎጂ የሚባለው ነገር ጋር ብዙ እንትን አይደለም። ለምሳሌ ይሄ ራዲዮ ሞገድ ምናምን ቅድም ያልከው ፍሪኩዌንሲው ምናምኑ አሁን ከጨረራ ነገር ጋር ለምሳሌ ጨረራ የሚባለው በውስጥ የሚያልፈው ለምሳሌ ስልካችን ይሄ ተንቀሳቃሽ ስልካችን ራሱ ሌሎችም ጨረራ በውስጣችን እያለፈ ነው ብዙ ነገር የምናደርገውና ከጤና አንጻር ብዙ ችግር ይፈጥራል ብዬ ነው የማስበውና ይሄ መቀበሩ ራሱ ከዚህ አንጻር የታየ ነገር ይኖር ይሆነ እኔ በጣም ሰፊ ነው። አዲስ ነገር የመፍጠርና የሰው ልጅ እንቅስቃሴን የመቆጣጠር ፍላጎት ነው ይሄ ሁሉ ነገር። ምናልባትም እነዚህ ነገሮች በማድረግ የሰው ልጅ እንደ ሱፐርማን ልክ እንደ ስፓይደርማን የተለየ ኢነርጂ እንዲኖረው ለማድረግም በቃ የሰው ልጅ እንቅስቃሴው ቁጥጥር ውስጥ እንዲሆን የማድረግ ፍላጎት ነው። ቢያንስ አሁን ካለን ሰዓት አንጻር ነው እንጂ በሰፊው ማክሰኞ የምናነሳው ይሆናል። ስጋቶቹ ምንድናቸው? ቀጣይ ዓለማችን ላይ እነዚህ ከጤና አንጻር ጊዜ ስለሚኖርህ ከጤናም አንጻር ብታየው በጣም ደስ ይለኛልና እኔ ትንሽ እሰማለሁ እኮ 200,000 ሰው አስቀብሯል መባሉ ቀላል ቁጥር አይደለም። በዚህ ገና በደንብ ህዝቡ አዌር ባልሆነበት ሁኔታ 200,000 ሰው ያንን ነገር አስቀብሮ ከሆነም በተለይ ደግሞ ወደ አፍሪካም የሚመጣ ከሆነ ትንሽ ከባድ ነገር ይኖራል ብዬ ነው የማስበው። በቻይና፣ በጃፓን፣ በደቡብ ኮሪያ ሰፊ ሀገራት ላይ ያለ ይሄ ነገርና እስቲ በቀጣይ እናያለን። አድማጮቻችን እንግዲህ የዛሬው ፕሮግራማችን 4 አይነት ፕሮግራማችን ወደ መጠናቀቁ ነው። እንግዲህ ከ3 ሰዓት ጀምሮ ውለው በሚያመሹበት አራዳ ኤፍኤም 95.1 ላይ ይህን የመሰሉ ፕሮግራሞችን ኪነ ጥበቡንም ቴክኖሎጂውንም እያሰናሰልን መጥተናል።